ሰላም ያስኒ የቃቂዋ ቻናል ተከታዮች በያላችሁበት የፈጣሪ ሰላም ይድረሳችሁ። እንግዲህ በድጋሚ ተመልሻለሁ። ምንድነው ይዤላችሁ የመጣው የቀነኒ አዱኛ ጉዳይ ነውና ከዚህ በፊት ቀነኒ አዱኛ በጣም የምታሳዝን በቃ ልጅ ገና ኑሮ ያልጀመረች ኑራ ያልጨረሰች ወጣት ቢያንስ 20ዎቹ ገደማ የምትሆን እህታችን ናት። እንግዲህ ከፎቅ ላይ ተወርውራለች ተብሎ ነው እንግዲህ ህይወቷ አልፏል የተባለውና እናቷና አባቷ በጣም አዝነዋል። ያ ብዙ ኢትዮጵያ የሚዲያ ሰዎች መነጋገሪያ አድርገዋት ነበረ እና ያው ፍርዱን እየጠበቅን ነበረ። እንግዲህ ሙዚቀኛው ያው ስም ጠቀስ ባይኖርብኝም ሙዚቀኛው ቅርብ ጊዜ ነው የተፈታውና ምንም አይነት ፍትህ ሳታገኝ ነው ልጁ የተፈታው ማለት ነው። እና ሌላ ተጠርጣሪ አካል በቁጥጥር ስር አለማዋላቸው ነው እንግዲህ የተለያዩ የዜና ምንጮች እንደዘገቡት ማለት ነው። እና ዛሬ ደግሞ በዛሬው ቀን ደግሞ ጉርሻ ላይ ፎቶ ተለቋየውና ዋና የቲክቶክ ፔጇ ላይ ነው የተለቀቀው አለ። ወደዛም ደግሞ አመራሁኝ። ስገባ ስፈትሸው እውነትም ትክክለኛ የቲክቶክ አካውንቷ ላይ ነው ያ ፎቶ። ፊቷ በልዞ ፊቷ በቃ ሙሉ ለሙሉ በልዟል። ፊቷ አይኗ ስር ቅንድቧ በቃ ፊቷ እሷ ሁላ አትመስልም ማለት ነው። እኔ ምን ጊዜ እንደተቀረጸ ባላቅም ከመሞታ በፊት ያኔ የዛ ቀኑን ሊሆን ይችላል አይታወቅም። ያው እሁድ ሰኞ ሞተች። እሁዱ በሳምንቱ ልደቷ ነበረና የእውነት ፍትህ ፈልጋ የምትጮህ ነፍስ የእውነት በቃ እናቷ አባቷን በጣም ነው የሚያሳዝኑ ፍትህ አለማግኘታቸውና እኔም ማለት ያልገባኝ ነገር የሆነ እውነት አለ እና ያ እውነት ደግሞ የሚያውቅ ቤተሰብ አለ። ስልኳን የያዘው ማን ነው እና ምን አይነት እውነት ነው የሚያውቀው? በቃ ትክክለኛ ፔጇ ላይ ነው እንግዲህ ያ ፎቶ የተለቀቀው። እኔ እንደውም ጓደኛዬ ራሱ እዚህ እየጠየቋት አረ ይሄ የእሷ ፎቶ አይደለም እየተባባልን ነበር። ግን በጣም ብዙ ትክክለኛ መረጃ የሚያቀብሉ ዩቱበሮችም እንደዚሁም ጉርሻ መቼም ይዋሻል አለንም ጉርሻም ለቆ ታየሁትና በቃ እቺ ልጅ በጣም በቃ የተበደለች ልጅ ናት። በቃ ያው ማለትም ባላየነው ነገር መፍረጃ አንችልም። በእርግጥ ያው ባለቤቷ ነው ተብሎ የተጠረጠረው ታስሮ ነበር። በቅርብ ነው እንግዲህ የተፈታው እንዳያችሁ ያስኒ ቤተሰቦች። እና እስከ መቼ ነው ሴት እህቶቻችን ፍትህ የምናጣው? በወንዶች ተደብድበን ተደፍረን የእውነት በጣም ነው የሚያሳዝነው የኢትዮጵያ ፍርድ። ማለትም እሺ ባለቤቷ አይደለም ከተባለ እቺ ልጅ ራሷን በፎቅ መጣሏስ ማለትም እንዴት እውነት እንደሆነ እንዴት ታወቀ? በምን ታውቆ ነው? ካሜራ ከሌለ አሻራ ከሌለ ስትወድቅ ያያት ሰው ምስክር ከሌለ እና በምንስ በቃ በየትኛው እንዴትስ አምነው ነው ልጁን የፈቱት? ምክንያቱም ሁለተኛ ተጠርጣሪ እስከሚገኝ ድረስ ዋናው ተጠርጣሪ ነው ተብሎ ተጠርጥሮ ወደ እስር ቤት የገባው ልጅ መፈታት አልነበረበትም። ቢያንስ ለቤተሰቧ ክብር፣ ለቤተሰቧ ስሜት ሲባል ለህዝቡ፣ ለወዳጅ ዘመዶቿ እና በቃ ያሳዝናል። ወጥታችሁ ከቀራችሁ ስደት ላይ ፍትህ የለ፣ አገራችሁ ላይ ፍትህ የለ። በቀደም ነው እንግዲህ ማነው እንትና ስሙ ማን ነበር የነ ብሬክስ ጓደኛ የሞተው ቴዲ ማለት ነው። እሱም ፍትህ አላገኘም። አገራችን ላይ ፍትህ የሌለ ሰው ሀገር ፍትህ ይኖራል ብዬ አላስብም። እና በጣም ነው የምታሳዝነው። ቤተሰቦቿ በጣም ነው የሚያሳዝኑ። እኔ ቢሆን በጣም በቃ ከልቤ ነው ያዘንኩ። ፎቶዋ ዛሬ ሳየው ባለፈ ሳየው የሆነ የባለፈውና የዛሬው ደግሞ በጣም ነው የሚለየው። እንደምታዩት ነው ይሄ ፎቶ ማለት ነው። ይሄን ፎቶ ይዩት። የባለፈው ይሄ ነው፣ ዛሬ ደግሞ የተለቀቀው ይሄ ነው። ስለዚህ እቺ ልጅ በቃ ምንም እኮ ማስረጃ እኮ አያስፈልግም። በቃ ልጁ ነው የገደላት። በቃ ባሏ ነው የገደላት። ያው ባሏን ባይባል ምክንያቱም በቤተሰብ አላለቀም ብለዋል አባትየው። ሽማግሌ ተልኮ ልጄ ሰጥቻለሁ አላልኩም እና ልጄህን ስጠኝ ተብዬ አልተጠየቅኩም። በቃ በስም ነው ፍቅረኛ እንዳላት እጮኛ እንዳላት እና እጮኛዋ ደግሞ ሙዚቀኛ እንደሆነ ሲናገሩ የነበረው ማለት ነው። እና በጣም ነው የምታሳዝነው። እናትዮ ስብርብር ብላ በቃ
የመጀመሪያ ፎቶዋቸውና የአሁኑ ፎቶዋቸው ሲታይ በቃ አዘኑ። አንደኛ ልጃቸው መሞቷ፣ ሁለተኛ አሟሟቷ፣ ሶስተኛ ደግሞ ፍትህ አለማግኘቷ የእውነት በጣም ነው የምታሳዝነው። እና ኢትዮጵያ በጣም ደም እየጮኸባት ነው የእውነት። ኢትዮጵያ የደም መሬት እየሆነች ነው። በአጠቃላይ የህፃናት መብት እየተነፈገ ህፃናት እኔ እንጃ አላቅም፣ ንጹሐን እየተገደለ እያለቀ የመጨረሻው ዘመን እንዳልል አይደለም ገና መጀመሪያው ነው። እና ብቻ ግን ፈጣሪ ለንስሐ ሞት ያብቃን እና በያለንበት እምነታችን ጸሎት ዱዓ ማድረግ ነው እውነት። እና ለዚች ለቀነኒ አዱኛ ፍትህ በተለይ ሴት እህቶቻችን የሆነ ፍትህ መጠየቅ እንፈልጋለን። በዚህ አመት ውስጥ ስንት ሴት እህቶቻችን ተደፍረዋል፣ ስንት እህቶቻችን ደግሞ በወንዶች ተገለዋል። ፍትህ አግኝተዋል ወይ? ማን ነው ፍትህ የሚሰጠው አካል? የእውነት ለማን ነው የምንጮኸው? ሃይማኖት አባቶች እንዳትሉ፣ በሃይማኖት አባቶች በኩል አባትየው በጣም ብዙ ርቆ ነው የሄደው የልጁን ደም በቃ ለማስመለስ። ልጁ ህይወቷን ባይመለስ ቢያንስ ፍትህ ማግኘት አለበት አይደለም የሰው። ስለዚህ እና ፍትህ ማለት እፈልጋለሁ። ኮሜንት ላይ ፍትህ እያላችሁ ጻፉልኝ ማለት ነው። ለማንኛውም እንግዲህ ባይዘዌ ፀጉሬ ሽበት ጨርሶታል። ሽበት በእድሜ አርጅቼ ምናምን ነገር እንዳይመስላችሁ ደግሞ ፀጉር ማሳደጊያ ብዬ የተጠቀምኩት ቀለም እንደዚህ ፊቴ እንዳለ አበላሽቶታል። የ50 ዓመት አዛውንት አድርጎኛል ማለት ነው። እና ማጥፋበት መላ ንገሩኝ። ሽበት ማጥፊያ ካላችሁ የምታውቁት ሴት ልጅ መላ አታጠም አይደለም። ስለዚህ አያችሁት ፊቴ ሁላ ተበላሽቷል። ስለዚህ እንትን አድርጉልኝ ማለት ነው። አስተያየት ጻፉልኝ፣ አትለፉኝ። ፊቴ አባብጧል ማለት ከእንቅልፌ እንደተነሳሁ ነው። ምክንያቱም እስቲ የሀሳብ አስተያየት አንዳንዴ ሲወራ ጥሩ ነው የእውነት። አንዳንዴ እንደዚህ አውርቶ መተንፈስ ያያችሁት ነገር በቃ አይምሯችሁ ከምታወሳስቡት የሆነ ብተነፈሱ ያኔ ቀላችኋል ማለት ነው። እና ብዙ ጊዜ ደግሞ ኮመንት ስትጽፉልኝ ያኔ ታበዣለሽ፣ ያኔ ማለት ምን ማለት ነው የምትሉኝ ቤተሰቦች ያላችሁ፣ ያኔ ማለት ያው ማለት ነው አማርኛ። እና ለማንኛውም ሰላማችሁ ብዝት ይበል። ያው የቤቴ አዲስ ናችሁ። በእርግጥ ያኛው ቤቴ ፈርሷል። ወደ 10 ሺህ የነበረው ቤቴ ፈርሷል። እንግዲህ በአዲስ መጥቻለሁ። አዳዲስ ቤተሰብ ነው እንግዲህ ከአዳዲስ ሰዎች ጋር መልመድ መላመዱ በጣም ነው የሚከብደው። እና እናንተም እንዳታሳፈሩኝ። ያለው ነገር እናወራለን፣ ተነትናለን። በሰዎች መብት፣ በሰዎች ሃይማኖት፣ ከዘር ከሃይማኖት የጸዳ ነው ይሄን ቻናሌ ማለት ነው። እና ለማንኛውም ድምፄን ቀንስ አድርጌ ነው። ሰዎች ይተኛሉ፣ ሰራተኞች በጣም ብዙ ናቸው ብያቸዋለሁ። እና ብቻ ነገሮች እስከማስተካከለው ድረስ እናንተም ተባበሩኝ እላችኋለሁ። ድምፅ ማጉሪያ የለኝም፣ ፎቶ መቅረጫ የለኝም፣ ብዙ ነገር ጎለኛል፣ ቪዲዮ መስሪያ ማለት ነው። ግን እስከዛም ድረስ ባለችን ስልኬ ከእናንተ ጋር መገናኘቴ ነው ዋናው። ለማንኛውም ሰላማችሁ ብዝት ይበል። ኢትዮጵያና ሀገሬ ፈጣሪ ይጠብቃት፣ ክፉን አያሰማን። የእውነት እኛ በቃን ሞት፣ ሳዘን፣ በቃ ይሄ ጩኸት፣ የኑሮ ውድነት፣ በጣም ብዙ ነገር ታማሚ በዛ። ኢትዮጵያ በጣም ነው የምታሳዝነው የእውነት። በእኔ እድሜ ይሄን ማየቴ በጣም ነው የሚያሳዝነው። እና ለማንኛውም ሰላማችን ብዝት ይበል። ስደተኞች በሰላም ለሀገራችን ያብቃን። ሀገራችን ያሉ ሰዎች ደግሞ ሰላማቸው ብዝት ይበል። የእውነት ከኑሮ ውድነት የባሰ የሰው ህይወት መሰደድ፣ የእውነት መገፋት፣ መገደል፣ መደፈር ብዙ ነገሮች አሉና ፈጣሪ ይጠብቀን ማለት እፈልጋለሁ ባይ